የማይበሰብሰው አስክሬን ሚስጥር። የሳይቤሪያው መነኩሴ ዳሽዶር። አንድ ሰው ከሞተ ከ70 ዓመት በኋላ አስክሬኑ ሳይበሰብስ ቆዳው ሳይደርቅና ልክ እንደተኛ ሰው ሆኖ ሊገኝ ይችላል። ሳይንቲስቶችንና የሕክምና ባለሙያዎችን መልስ ያጡለት የዓለማችንን የተፈጥሮ ሕግ የጣሰ አንድ አስገራሚ ክስተት በሩሲያ ሳይቤሪያ ውስጥ ተከስቷል። ይህ የላማ ዳሽዶርዞ ታሪክ ነው። እሱ አልሞተም፣ በከፍተኛ ማሰላሰል ሜዲቴሽን ውስጥ ነው የሚሉም አሉ። ዛሬ የሳይንስን ሕግጋት የሰበረውን የዚህን ሰው ምስጢር እንመረምራለን። የመጨረሻው ኑዛዜና ያልተለመደው ሞት። እንደ አውሮፓውያን አቆጣጠር በ1927 በሳይቤሪያ የሚኖረው የቡድሃ እምነት መሪ ላማ ዳሽዶርዞ እድሜው 75 ደርሶ ነበር። አንድ ቀን ተከታዮቹን ሰበሰበና እንግዳ ትእዛዝ ሰጣቸው። በቡድሃ ባህል በተቀመጠበት የሎተስ አቀማመጥ ሆኖ ማሰላሰል እንደሚጀምርና በዚህም ሁኔታ ላይ ያለ ህይወቱ እንደሚያልፍ ነገራቸው። በተጨማሪም እንዲህ አላቸው፣ ከሞትኩ ከ30 ዓመታት በኋላ መቃብሬን ቆፍራችሁ እዩት። ይህንን ተናግሮ ማሰላሰሉን ቀጠለ። በቀናትም ውስጥ በተቀመጠበት የልብ ምቱ ቆመ። ተከታዮቹን በትዕዛዙ መሰረት በተቀመጠበት ሁኔታ ከእንጨት በተሰራ ሳጥን ውስጥ አድርገው ቀበሩ።